እስልምና ከሙሐመድ መወለድ በፊት አይደለም እንጠይቃችሁ። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ25 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ አንድ መረጃ እስልምና ለሚል አንድ ነብይ ነኝ ካለ በኋላ የተናገራቸውን ሳይሆን ነብይ ከመባሉ አስቀድሞ እስከ 40 ዓመቱ ድረስ አንድ ማስረጃ እና አካውንቴን ሸልማችኋለሁ፣ የፈለጋችሁትን እቀጣላችኋለሁ። አንድ ማስረጃ እስልምና ከሙሐመድ በፊት እያሉ ያስተማሯችሁ ካሉ የነሱ መረጃ ዛችኋቸው ነው። ውሸት መሆኑን ስታውቁ ግን ከእስልምና ለቃችሁ እንድትወጡ። እኛ ከዋሸን መረጃ መጥቶብን ይኸው ሙሉ ወደንሳችንን እንሰጣችኋለን። እናንተ ኡስታዞቻችሁ ያስተማሯችሁ ካለ ማስረጃ ካለ አጋልጡኑና እኛ በኮንፊደንስ እንላችኋለን። አንድ ማስረጃ አንድ ብቻ በዓለም ላይ 124,000 በኢየሱስ ስም 24 ሰው አይደለም ያልኳችሁ፣ 200 ሰው አይደለም ያልኳችሁ፣ 1000 ነብይ እኮ አይደለም ያልኳችሁ። 124,000 ነብይ ማለት አስባችሁታል? 124,000 ነቢያት ሙስሊም ነበሩ። 124,000 ነቢያት ነበሩ። በእያንዳንዱ ሀገር ጎሳ፣ ቋንቋ ነብይ ልከናል እኮ ነው የሚለው። አንድ ማስረጃ ግን የለም። አርስቶትልን ማያውቃለህ፣ ሶቅራጥስን ማያውቃለህ፣ እነ ዶጋንን ማያውቃለህ። እነኚህ ተራ ፈላስፎች እንኳን ሙሐመድ ካላቸው ከ124,000 ነቢያት ይልቅ ምን እንዳስተማሩ ታሪክ ማስረጃ አለ። አርኪኦሎጂካል ኤቪደንሶች አሉ። 124,000 ነቢያት እስልምናን ሰበኩ ከሚሉት ይልቅ ስለነ ሶቅራጥስ የተሻለ ማስረጃ ማምጣት ይቻላል። ስለ 124,000 ነቢያት ግን አንዲት ማስረጃ ስንጠይቃቸው ማምጣት አይችሉም። ሙስሊሞች ምን አይነት ኡማ ነው እስልምና? ምን አይነት ማህበረሰብ ነው እስልምና? በምን አይነት ድንቁርና ውስጥ የምትከተሉት እስልምናን? አንድ ማስረጃ ኡስታዞቻችሁ ይድፈሩና እኔ ፊት ያምጡት። አንድ ማስረጃ ነቢያት ሁሉ እስልምና ሃይማኖት ተከታይ ናቸው የሚል አንድ ማስረጃ ከመሐመድ በፊት እድሜ ልኬን እኔ እነሱ እንዳዘዙኝ ይታዘዛለሁ። ከዛ በኋላ ቆም ብላችሁ አስቡ። ቀልድ አይደለም ይሄ። አንድ ተራ ግለሰብ የነገራችሁን እዛችሁ በጭፍና ትከተሉ። ደምሳሽም ተከተባለ። ደምሳሽም ነቢያት ሁሉ ፍቅር ሲዘማማኝ ተከታይ ናቸው አለ። ያንገበግበኛል ሲቀልዱባችሁ ሳይ። ትናንትና የተጻፉ መጻፍቶችን አምጥተው ዛሬ ሽንት ሺህ ዓመት የተጻፈ አስመስለው ያቀርቡላችኋል። ኢብኑ ተይሚያ መቼ ነው የሞተው? ትናንትና። ኢብን ከሲር መቼ ሰው ነው? ትናንትና። አልባኒ መቼ ነው? ትናንትና። ገና 50 ዓመት አልበለጠው ማለት ነው ከሞተ እንኳን። እነኚህ ታሪክ እያሉ ሃይማኖት አስመስለው ያመጡላችኋል። የዛሬ 50 ዓመት የነበረን ሰውዬ የዛሬ 50 ዓመት የነበረን ሰውዬ ዛሬ 50 ዓመት ማለት እኮ ትናንትና ነች። አባቴ የነበረባት እድሜ እኮ ነች። እስልምና የነቢያት ሃይማኖት ነው ስትሉ ብዙ አይደለም የምንፈልገው፣ ብዙ አይደለም። አንድ ማስረጃ ግን አለ። የለም። አንድ ማስረጃ፣ አንዲት ላይን፣ አንዲት መስመር ሙሐመድ ተናግሮ ደግሞ ሰሃባዎቹ ከተናገሩት ውጪ አንዲት ማስረጃ የለም። ምን አይነት ነገር ነው? አታለዋችኋል። ጭውት እያሉባችሁ ነው። አልባኒ የሚባለው ሰውዬ እኮ የመጣው ትናንትና ነው። ራሳችሁን ዶክመንት አጠናዋልና ይሄን ዳይፍ፣ ይሄን ሐሰን፣ ይሄን ሳሂህ አለው። መች ትናንት የነበር ሰው ከ1400 ዓመት በኋላ መጥቶ ይሄንኛው ለነብያችን አይገባም ይሄኛው ይገባል እያለ ማለት እስከ መቼ ነው ዝም ብላችሁ የምትመሩት? እፎይ ምንም ያገኘው ነገር የለም። ምን ለመናገር በዚህ እናንተን ለማናደድ ነው። ኦኬ ሙስሊሞችን አናደርክልኝ ገነል ሸለም የሚል አምላክ የለኝም እኔ እንደምታርዱኝ ስለማቅ ማለት ነው። እንዴት 124,000 ነብይ እስልምናን ሁሉም ሰብኳል ብሎ አንዲት ማስረጃ ይጠፋል?